ሚስቴ ስልኬን ብዙ ጊዜ መመርመር ትፈልጋለች። ነገር መጠየቅ ፈልጋ ምናልባት የዛን ነገር ምላሽ እስቲ ከስልኩ ካገኘው እና ሚል ነገር በገባው ቁጥር ስልኬን ትጎረጉራለች። ወደ ግልጽ መነጋገር ባለም ቢሆን በግልጽ መነጋገር ነው ያለበት። ሚስትም ብትሆን በግልጽ ቁጭ ብለው ማውራት አለባቸው። ሰላም የአይመን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ዛሬም እንግዲህ እንደተለመደው አንድ ባለ ታሪክ ዛሬም እንግዲህ ለተመልካቾቻችሁ አድርሱልኝ ብሎ አንድ ታሪኩን ለኛ አጋርቶናል። እንግዲህ ከናንተ ሐሳብ አስተያየታችሁን እንፈልጋለን። ኮሜንት ላይ እንደተለመደው ሐሳባችሁን እንድትሰጡን አሁንም በአክብሮት እንጋብዛለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን እንላለን። እናመሰግናለን። አሁን ወደ ታሪኩ እንገባለን። እስኪ ታሪኩ ምን ይመስላል የሚለውን ነገር አብረን የምናየው ይሆናል። ባለ ታሪካችን እንዲህ ይላል። ሰላም እንዴት ናችሁ ብሎ ነው የሚጀምረው። እኛም ሰላም ብለናል። እባካችሁ ሐሳባችሁን እፈልጋለሁ። ኮሜንት ላይ ሐሳብ አስተያየታችሁን እንድትሰጡኝ እፈልጋለሁ። ለተመልካቾቻችሁ አድርሱልኝ ብሎናል። አሁንም በድጋሚ እኔ ከሚስቴ ጋር 4 ዓመት በትዳር ቆይተናል። በአጠቃላይ ግንኙነታችን በጣም ጥሩ ነው። ግን አንድ ጉዳይ ብቻ እየደጋገመ ጭንቀት እየፈጠረብኝ ነው። ሚስቴ ስልኬን ብዙ ጊዜ መመርመር ትፈልጋለች። በወጣው በገባው ቁጥር ስልኬን አንስታ ታስቀምጣለች። እኔ ግን ምንም የምሸሽገው ነገር ባይኖርም ይህ ነገር የግል ነገሬን እንደሚጥስ አውቃለሁ። በዚህ ምክንያት ክርክር ብዙ ጊዜ ይነሳል። ምናልባት ነገር አለ ብላ ትጠራጠራለች። እኔ ግን እምነት መኖር አለበት እላለሁ። አሁን ግን በመካከላችን ትንሽ መደባበር ተፈጥሯል። ጋብቻችን እንዳይጎዳ እፈራለሁ። እርሱ በእኔ ቦታ ቢሆኑ ምን ያደርጋሉ? እባካችሁን እያለ ነው ባለ ታሪካችን። ስለዚህ አንቺ በዚህ ጉዳይ ምን ትያለሽ? እንደኔ አለማመንም ላይሆን ይችላል። ስልኩን የምትነካካበት ምክንያት ግዴታ እሱ እንዳሰበው አለመተማመን ነው ብቻ ነው ብዬ አላስብም። አንዳንዴ እኮ ዝም ብላ ስልክ ታነሳለህ፣ አንተን ስልክ አነሳለሁ ያለው ምናምን። ግን እዚህ ጋር ምን አለ መሰለሽ፣ በተደጋጋሚ ነው ስልኩን የምታየው። በወጣ በገባ ቁጥር ስልኩን ታነሳለች፣ ታያለች። ተደብቃም ሊሆን ይችላል፣ ሳትደበቅም ሊሆን ይችላል። ስለዚህ ያውን ችግር ያመጣል ብዬ ነው ማሰበው። እሱ በምን አወቀ እንደምታይ? ምክንያቱም ያው ስልኩ ሲነሳ እኮ ይታወቃል። አንደኛ ቦታውን በስነ ስርዓት ላታስቀምጥ ትችላለች። ሁለተኛ ደግሞ ፋይል ታይቶ ወዲያውኑ ካንሰል ካላደረግሽ ይቀመጣል አይደለ? የት እንደገባሽ ምናምን ይታወቃል። እሱም በጥርጣሬ አይን ስላያት ይመስለኛል፣ በዛ ልክ ይመስለኛል የሚከታተላት። እንግዲህ በሁለት አንግል ነው የምናስበው። ምናልባት አላመነችም ሊሆን ይችላል በመጀመሪያ ደረጃ። እሱ ምንም ደብቀው ነገር የለኝም ብሎ ቢያስብም ግን እሷ ደግሞ ከሱ ባህሪ ከምታየው ነገር ተነስታ የምትጠረጥረው ነገር ይኖራል። ለዛ ነው የምትነካካው ብዬ ነው የማስበው። በሁለተኛ ደረጃ ደግሞ ዝም ብላም ሊሆን ይችላል። አሁን አንዳንድ ሰው ስልክ እኮ ያነሳና ተጠራጥሮ ምናምን ሳይሆን እሱ መስሎት ሊሆን ይችላል እንጂ ዝም ብሎ ሜሴጅ ውስጥም የሆነ ነገር ውስጥ ምናምን ገብቶ ዝም ብላ ሳታስበው ማለት ነው ያንን ነገር አርጋም ሊሆን ይችላል ብዬ ነው የማስበው። በሁለት አንግል ነው ማሰብ ያለው። ልክ ነሽ። ነገሮችን በሁለት በሶስት አንግል ብናይ ሞር የተሻለ ነው ብዬ አስባለሁ። ግን ያ እንዳለ ሆኖ በወጣው በገባው ቁጥር ስልኬን ትጎረጉራለች። ኦሬዲ ያ ቃል ማለት ነው በጣም ስልኩን እንደምታይ በተደጋጋሚ ስላያት ይመስለኛል ክርክር ውስጥም የገቡት። ለምን አይጠይቃትም ወይ በግልጽ እኮ አንተን ብሏል፣ ሐሳቡን አንስቷል እንደዚህ ብሎ ማለት በግልጽ ቢነጋገሩ ጥሩ ነው። እኔ ላይ አመኔታሽ ቀንሷል ወይ የሚለውን ነገር ወይ ደግሞ ያንን ነገር ቢነጋገሩ ብዬ ነው ማስበው። ቢጠይቃት በግልጽ ቢጠይቃት። ግን የተነጋገሩ ምናምን ይመስለኛል። እንደመሰለሽ ብዙ ጊዜ እንጣላለን እያለ ነው። ምክንያቱም ሐሳቡን አንስቶት ሊሆን ይችላል የሚጣሉት። በሌላ ምክንያት ይጣላሉ ብዬ አላስብም። ያንን ሐሳብ ሲያነሳው ነው የሚጣሉት የሚጋጩት። ምክንያቱም እዚህ ላይ እንደገለጸው እንደዛ ነው። ስለዚህ አንቺ አሁን
ተገቢ ነው ማንሳቷ ተገቢ ነው ብለሽ ታስቢያለሽ ወይስ ተገቢ ነው ተገቢ አይደለም የሚለውን ነገር ለመደምደም ይቸግረኛል። ምክንያቱም እሷ ቦታ ላይ መሆን አለብኝ እኔ እሱን ይሄን ነገር ለመወሰን። ምክንያቱም በምን አይነት ወይ ላይ ሆና እንደዚህ እንዳረገች አላውቅም። ተጠራጥራው ከሆነ በእርግጥ ስልክ ከመጎርጎር በስርዓት የሆነ ያልተመቻትን ነገር የሆነ ከሱ የተለያየችውን ነገር በግልጽ ትንገረው ትጠይቀው ብዬ ነው የማስበው። ተጠራጥራ ከሆነ እንደዚህ ዙሪያ ጠምጥም ምናምን ከመሄድ በግልጽ ትጠይቀው ነው ብዬ የማስበው። ግን ደግሞ አንዳንዴ አሉ አሁን በራሴም አንዳንዴ ዝም ብላ አንስታ የሆነ ነገር ውስጥ ገብተህ ምናምን የምታየው ነገር አለ። እንደዛ ሆኖ ከሆነ ችግር የለውም ብዬ ነው የማስበው እኔ። ምክንያቱም እኔ እሷ አናግሯት ከሆነ በእርግጥ ተጠራጥሬህ ነው ምናምን የሚል ነገር እንትን ብላው ከሆነ ያንን አልደግፍም። ዙሪያ ጠምጥም ከመሄድ በግልጽ ከሱ ጋር መነጋገሩን ነው ብትነጋገር ብዬ ነው የማስበው እንደኔ። ልክ ነሽ። እኔም የምለው ቢኖር ይሄንን ነው። ብቻ ግን ሁኔታው የሆነ ያሰጋል። አንዳንዴ ደግሞ ፈርታውም ሊሆን ይችላል የሆነ አዲስ ባህሪ አይታበት ግን ያን ነገር መጠየቅ ፈልጋ ምናልባት የዛን ነገር ምላሽ እስቲ ከስልኩ ካገኘው እና ሚል ነገር ምናልባትም እንደዛም ሆኖም ሊሆን ይችላል። በእርግጥ ዞሮ ወይ ደግሞ ብዙም ሊያወራ ይችላል ይህ ሰው በስራ ምክንያት ብዙ ማውራት ልምድ ያለው ሰው ወይ ደግሞ ዝምተኛ ሰው ማይናገር ሰው ሆኖም ሊሆን ይችላል። ያልሆነ ሰው ሆኖ ምናምን ሊሆን ይችላል። ስለዚህ አሁን በፍቅር ቅድም እንዳልኩት በፍቅር ማለት መኖር ስትጀምሪ በትዳር አብረሽ ተጣምረሽ መኖር ስትጀምሪ መተማመን መኖር አለበት ወይስ የለበትም? እንዴ በደንብ ነው መኖር ያለበት። ስለዚህ በግልጽ መነጋገር ነው አይደለ? በግልጽ መነጋገር ባለም ቢሆን በግልጽ መነጋገር ነው ያለበት። ሚስትም ብትሆን በግልጽ ቁጭ ብለው ማውራት አለባቸው ነው ኦሬዲ አይደለ? እስኪ እናንተም ሐሳብ አስተያየታችሁን ኮሜንት ላይ እስኪ ዝም ብላችሁ ይሄንን ቪዲዮ አትመልከቱ፣ የሆነ ሐሳብ ከስር ስጡ። እውነቴን ነው። እኔ ማለት ብዙዎቹ ይጠብቃሉ። አሁን ብዙዎቹ እንዲህ አይነት ነገር በየቤቱ ያለ ነው ብዬ ነው ማሰበው። ታሪክ ነው። በየቤቱ እንዲህ አይነት ነገር ያለባቸው ሰዎች በጣም ብዙ ናቸው። ስለዚህ ይህ ነገር በጣም ሊታሰብበት የሚገባ የሆነ ነገር ነው። ባል ከውጪ ይገባል፣ ስልኩን ምናምን በፓስወርድ ምናምን ቆልፎ ነው የሚገባው። ስለዚህ እሷ እንዳታይ እያደረገ ነው ማለት ነው። ይሄ ሌላ ነገር ነው። የሆነ ነገር አለ ማለት ነው። የምናቀርባቸው ሐሳቦች ትንሽ የሚመስሉ ማይጎዱ የሚመስሉ ግን ደግሞ ቤትን የሚበጠብጡ ብለን የምናስባቸውን ታሪኮች ነው የምናነሳው እና ረጅም ነው። ሰው ሲልክልም ረጅም ነው። እኛ ኮር የምንላትን ዋናዋን ሐሳቧን መርጠን ለእናንተ የምናቀርብላችሁ እንዳይንዛዛም ስለምንፈልግና ዋና ፖይንቷን ተንተርሰን ነው የምንወያየውና ብዙዎቻችን ቤት ያለ ነገር ነው። ብዙዎቻችን ቤት የምናየው ነገር ነው። ይሄ ትንሽ ይመስላል ስናስበው፣ ግን የብዙዎችን ቤት ያናጋል። ቤት የሚያመሰቃቅል የሆነ ታሪክ ነው የምናነሳው። ምናልባት ለአንድም ለሁለትም ሰው ይጠቅማል ይሄ ነገርና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች ተደራሽ እንዲሆን ብታደርጉ ደስ ይለናል። ሐሳባችሁን እየሰጣችሁ ከወደዳችሁትም ወደነዋል ሚል ኮሜንት ብትጽፉልን ከባለታሪካችን ሐሳብ በተጨማሪ ለኛ ማስተያየት ብትሰጡን ደስ ይለናል እና ለባለታሪካችንም እስቲ ይሄ ይጠቅመሃል ይሄንን አድርግ ለሷም ቢሆን እንዲህ ቢሆን የምትሉት ሐሳብ አስተያየት ካለ ኮሜንት ላይ ጻፉልን። ዛሬ የነበረን ቪዲዮ እስከዚህ ድረስ ነበረ። እንግዲህ ኔክስት በቀጣይ ቪዲዮ እስክንገናኝ ድረስ ይጠቅማችኋል ያስተምሯችኋል ያልነውን ታሪክ ይዘን እስክንመጣ ድረስ ሰላማችሁ ይብዛ። ሰብስክራይብ አድርጉ። እናመሰግናለን።